የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተረቡ የካቲት 4 ቀን 2018 ዓ.ም ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የክልሉ መንግስት የፋኖ ኃይሎች ደብረ ታቦር ከተማ ገብተው ተቀጥቅጠው ወጡ ቢልም የፋኖ ኃይሎች በበኩላቸው ከደብረ ታቦር ከተማ በተጨማሪ በርካታ አካባቢዎችን በቁጥጥራቸው ስር መዋላቸውን ገለጹ። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን ከቤተሰቡ ማረጋገጡን ኢህአፓ ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የክልሉ መንግስት የፋኖ ኃይሎች ደብረ ታቦር ከተማ ገብተው ተቀጥቅጠው ወጡ ቢልም የፋኖ ኃይሎች በበኩላቸው ከደብረ ታቦር ከተማ በተጨማሪ በርካታ አካባቢዎችን በቁጥጥራቸው ስር መዋላቸውን ገለጹ። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖ ታጣቂ ኃይሎች ተላላኪ ጽንፈኛ ሲል በመግለጽ እየተቀጠቀጠ ነው ሲል ጽፏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ባልነበረባቸው ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸለልና ሲፎክር የሰነበተው ጽንፈኛ ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘቡ ብሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓት በርካታ አስክሬንና ቆስለኛ እየጎተተ መፈርጠጥ ጀምሯል ሲል ቢሮ በመግለጫው ጠቅሷል። መግለጫው ቀጥሎ በደረሰበት ያልተጠበቀ ምትና ባስተናገደው ከባድ ኪሳራ ተበሳጭቶ የኩሩን የደብረ ታቦር ከተማ ህዝብን ሱቅ ሰብሮ ሀብትና ንብረቱን ዘርፎ የህዝብ መገልገያ ተቋማትን በማቃጠል እግሬ አውጪኝ በማለት እየፈረጠጠ ይገኛል ሲል በይፋዊ ገጹ ላይ አጋርቷል። የፋኖ ታጣቂዎች በበኩላቸው ከደብረ ታቦር ከተማ በተጨማሪ በርካታ አካባቢዎችን በቁጥጥራቸው ስር መዋላቸውን እየገለጹ ይገኛሉ። አፋብን ጎንደር ጠቅላይ ግዛት እዝና በላይ እዝ በጥምረት መከላከያን እያጠቁ እንደሚገኝም ተገልጸዋል። ደብረ ታቦር ውጊያን እንደቀጠለ የገለጹት ፋኖዎች እስካሁኑ ሰዓት ድረስ የመከላከያ ድሮኖች ወይብላ ማርያም አየር ማረፊያ አካባቢ እንዲሁም ቄራ ኡራኤል ቤተክርስቲያን አካባቢ በተጨማሪ ኢየሱስ በታች ልዩ ስሙ ወርቄን የሚባል ቦታ በተጨማሪ አብነት መውጫ ላይ ስሙ ርብ ላይ ከውጊያ ቀጠና ውጪ ድሮን የተጣለ ሲሆን ንጹሐን ገበሬዎችን ጨፍጭፏል ሲል ክሱን አሰምቷል። ከገለልተኛ ወገን በተገኘ መረጃ በአካባቢው ከፍተኛ ቁሳዊና ሰብአዊ ጉዳት እንደደረሰ ተሰምቷል። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው ሀገሪቱ እየተካሄዱ ያሉ ግጭቶች አመራርና ሎጂስቲክስ የሚቀርብላቸው ከመቀሌና ከአስመራ ነው ሲል ገለጸ። ቢሮው ትናንት ባወጣው መግለጫ ውጊያው ጽንፈኞች ሲል ከጠራቸው አካላት ጋር ብቻ ሳይሆን ከውጭና ከውስጥ ኃይሎች ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲል ገልጿል። መግለጫው አክሎ ወልቃይት፣ ጠለምትና ራያን ለመቆጣጠር ዓላማ ያለው ቡድን ለውስጥ ጽንፈኛ ኃይሎች ተልእኮ ሰጥቶ እያንቀሳቀሰ ይገኛል በማለት ከሷል። የዚህ ተልእኮ ዋነኛ ግቡ በየዞኑና በየወረዳው ግጭቶችን በመፍጠር ወደ ድንበር የሚንቀሳቀሰው የመከላከያ ሰራዊት በየአካባቢው ተወጥሮ እንዲቆይ ማድረግ እንደሆነም ጠቅሷል። ይህም ያለምንም ከልካይ የተጠቀሱትን አካባቢዎች ለመቆጣጠር የታለመ ስልት መሆኑን አስረድተዋል። ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን ከቤተሰቦቹ ማረጋገጡን ኢህአፓ ገለጸ። ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲል ገልጿል። በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ ፍትሐዊና ዴሞክራሲያዊ ይሆናል ተብሎ የሚፎከረበት ምርጫም ውጤቱ በተቃራኒው እንደሚሆን መሰል ድርጊቶች አመላካች ናቸው። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በትናንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋጆች፣ የማህበረሰብ አንቂዎችና ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ እያሳሰበ ለህሊናና የፖለቲከኛ እስረኞቹ ያለውን ጽኑ አጋርነት ይገልጻል። ተመልካቾቻችን ለዛሬ ዕለተ ረቡዕ የካቲት 4 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የክልሉ መንግስት የፋኖ ኃይሎች ደብረ ታቦር ከተማ ገብተው ተቀጥቅጠው ወጡ ቢልም የፋኖ ኃይሎች በበኩላቸው ከደብረ ታቦር ከተማ በተጨማሪ በርካታ አካባቢዎችን በቁጥጥራቸው ስር መዋላቸውን ገለጹ። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን ከቤተሰቡ ማረጋገጡን ኢህአፓ ገለጸ።